አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ? ያላችሁበት ሰላማችሁ ይብዛልን። ሰሞኑን ኤስቲሲ ባንክ ላይ ጠለብ ያደረግነውን ያዘዝነውን የኤስቲሲ ባንክ ካርድ በእንደዚህ አይነት መልኩ ታሽጉ ይመጣልናል ማለት ነው። ዛሬ ቤት ድረስ ያስመጣነውን እንግዲህ ምንም ሳንከፍል ነው በነፃ ያስመጣነው ነው እና እሱን እንዴት አክቲቭ እንደምናረግ የምናይ ይሆናል። ያው እንግዲህ እንደዚህ ነው ታሽጎ ይመጣው። እንዴት ታሸጋል? አከፋፈቱ እንደዚህ ነው። ዛሬ ከፍተን እስቲ ካርዱን አይተን አክቲቭ የምናደርገው ይሆናል ማለት ነው። እንደዚህ ነው የሚታሸገው። ከፍተነዋል። እንደዚህ አሁን ትንሽ ካርዷ እዚህ ውስጥ ነው ያለችው። እቺ ነች ውስጥ ያለችዋ። እንከፍታለን። እስኪ ካርዷ ምን እንደምትመስል እዚህ ጋር ምልክት አላት። ሰማያዊ ጋኑን ከፍታት እዚህ ጋር ያለችዋን ሰማያዊ ምልክቷን እችን ነው ከፍተው እንደዚህ አለ። ከዛ እስቲ ውስጡ ላይ እንዴት ምን ትመስላለች ካርዷ እናያታለን። እቺ ነች ካርዷ። ዋው ታምራለች። ኤስቲሲ ባንክ ትላለች። ያው አሁን ቤታችን ድረስ አስመጥተናል። ካርዱን ቤታችን ድረስ አስመጥተናል። አሁን ምንድነው አፕሊኬሽኑ ላይ ገብተን አክቲቭ እናደርገዋለን ማለት ነው። ለምን እዚህ ላይ ማንኛውም ነገር እንደ እንቅስቃሴ እንደማድረግ እንችል ማለት ነው። እንገዛለን፣ ምንም ነገር እናደርግበታለን። ትራንስፈር ማንኛውም ኤቲኤም ላይ መጠቀም እንችላለን። ስለዚህ አሁን ኤስቲሲ ባንኩ ላይ ሄደን አፑ ላይ እንዴት አክቲቭ እንደምናደርግ እናያለን። አሁን ቀጥታ ወደ ኤስቲሲ ባንክ አፕሊኬሽኑ ሄደን አክቲቭ እናደርጋለን ማለት ነው። እና ካርዷ ታምራለች በጣም እቺን ትመስላለች። አሁን ኤስቲሲ ባንክ አፕሊኬሽኑ ላይ ገብተን አክቲቭ እናደርጋለን። በቀጥታ አፑ ላይ እንገባለን። ፓስዋርዳችንን አስገብተን ከዛ በቃ ወደ ውስጥ እንገባለን። አፕዴት ስታደርጉት አማራጮች ከላይ ነው የሚመጡት ማለት ነው። ስለዚህ ካርድ ምትላለች ከላይ እዚህ ጋር ከላይ አማራጭ ሶስተኛ ላይ ያለችዋን እሷን አንዴ እንነካለን። ካርዷን አክቲቭ ማድረግ ስላለብን ነው። ካስመጣን በኋላ ዝም ብለን መጠቀም አንችልም ማለት ነው። ኢንአክቲቭ ትላለች ካርዷ እዚህ ጋር ያለችዋ ነች። ኢንአክቲቭ ማድረግ አለብን። እሷን አንዴ እንነካለን። ኢንአክቲቭ ምትለዋን እዚህ ጋር እቺን አንዴ እንነካለን። ይታያችኋል። እዚህ ጋር ያለችው ማለት ነው። ካርድ ብለን ከገባን በኋላ እዚህ ኢንአክቲቭ ይላል። ካርዱ ቤታችን ድረስ አስመጥተናል፣ ግን አክቲቭ አልሆነም። ስለዚህ አክቲቭ ማድረግ አለብን። አንዴ እሷን ካርዷን እንነካለን። ከዛ እንደምታዩት እንደዚህ ነው። አክቲቭ አድርጉት ይላል ካርዱን። ይሄን ትነካላችሁ። አክቲቭ ካርድ ላሳያችሁ መልሼ ወደ ኋላ ብዬ ይሄኛውን ራሱን አንዴ ትነኩታላችሁ። ከዛ በኋላ ምንድነው ለዚህ ካርድ ማለት ነው ካርድ ምንድነው 4 ቁጥር
አክቲቬት ካርድ ምትላለች አይደል? እዚች ጋር አክቲቬት ካርድ የምትለዋን አንዴ እንነካለን። አክቲቬት ካርድ የምትለዋን በመንካት ወደ ውስጥ እንገባለን። ከዛ እንደዚህ ያመጣልናል ማለት ነው። 4 ቁጥሮች አሉ። የቤታችን ድረስ የመጣው ኤቲኤም ካርዳችን ላይ የመጨረሻ 4 ቁጥሮችን ጻፉ ይለናል። መጨረሻ ላይ ያሉ 4 ቁጥሮችን እነሱን እንጽፋለን። እነዚህን 4 ቁጥሮች ከኋላ ታገኟቸዋላችሁ መጨረሻ ላይ እነሱን እንጽፋለን። ከዛ በኋላ ኮንፊርም እንላለን። ከጀርባ ካሉ የመጨረሻ 4 ቁጥሮች ጽፈን እነሱን እናስገባለን። ከዛ በኋላ እዚህ ጋር ኮድ ነው የምናስገባው። ለካርዱ ለራሱ ኮድ እናስገባለን ማለት ነው። እዚህ ጋር ኮድ ታስገባላችሁ ማሽን ስታስገቡ የሚጠይቃችሁን ማለት ነው። ደግማችሁ ታስገባላችሁ። ያስገባችሁትን ማሽን ላይ ስታስገቡ የሚጠይቃችሁን ኮድ ነው። አሁን ለሁለተኛ ጊዜ ድጋሜ አስገባ ይለኛል ማለት ነው። ከዛ በኋላ ይደውልላችኋል። ቼኪንግ ቬሪፊኬሽን ኮል ይመጣል። ከዛ ያንን አንስተን የሚነግሩንን ቁጥር እናስገባለን። አንስተን ከዛ የሚነገረንን ቁጥር እናስገባለን ማለት ነው። የነገሩንን ቁጥር እንደዚህ አክቲቭ እናደርጋለን ማለት ነው። ከዛ በኋላ ፎን ነምበር ቬሪፋይ አርግ ይለናል። ከዛ ፓስወርድ ኦቲፒ ይመጣልናል። ቁጥራችን ስልክ ቁጥሩን ቬሪፋይ እንድናረግ ስልክ ቁጥራችን ከዛ ኦቲፒ ይመጣልናል። እዛው አውቶማቲካሊ ነው ያው ያስገባውት። እናንተ አውቶማቲካሊ ራሱ ካልመጣላችሁ ሜሴጅ ውስጥ ይገባል። ከዛ ስልክ ቁጥራችሁን ቬሪፋይ ያደርጋችሁ ማለት ነው። ስለዚህ መጀመሪያ ከጀርባ ያሉ ቁጥሮችን አስገባን። ከዛ በኋላ የካርዱን ማሽኑ ላይ ስናስገባ የሚጠይቅን ፓስወርድ አስገባን። መጨረሻ ላይ ስልክ ቁጥር ቬሪፋይ ያደረግን። ይኸው በእንደዚህ አይነት መልኩ ጨርሰናል። አሁን መጠቀም ትችላላችሁ ካርዱን ማለት ነው። ጨርሰናል። አሁን ይሄን ይመስላል። ይኸው አሁን እንደዚህ ነው። ይሄ ማለት በቃ ቫሊድ ነው፣ ካርዳችን ይሰራል ማለት ነው። ይሄን ይመስላል። አፕዴት ከተደረገ በኋላ አማራጮች ከላይ ነው የሚሆነው። ከላይ ሲሆን አዲስ ነገር እንዳይሆንባችሁ ለማለት ነው። እና በቀላሉ ቤታችሁ ድረስ ያስመጣችሁትን ካርድ በዚህ መልኩ ቬሪፋይ ማድረግ ትችላላችሁ። እንዴት ነው ምናምን ብለው ኮሜንት ላይ ብዙ እየጠየቁኝ ነበርና ሼር አድርጉላቸው፣ ለማያውቁት አግዟቸው። መልካም ጊዜ። ሰላም።